የፋልጉኒ እግር በአንድ ልሙጥ ድንጋይ ላይ ተንሸራተተ። ዳሽራት የያዘውን መቆፈሪያ ጥሎ እንደ እብድ እየጮኸ ወደ ተራራው ግርጌ ሮጠ። ሰላም ቤተሰብ፣ ዛሬ ይዘንላችሁ የመጣ ነው እውነተኛ የፍቅር ታሪክ ሲሆን ይህ ታሪክ በህንድ ሀገር ውስጥ በምትገኝ ገጠራማ መንደር ውስጥ እየተከሰተ እጅግ በጣም አስተማሪ የሆነ ዓለም አቀፍ ዙሪያ ያሉ ታዋቂ የሆኑ ሰዎችን፣ ጋዜጠኞችን፣ ተዋናዮችን በጣም ብዙ ሰዎችን ያስተማረና ያነጋገረ ታሪክ ነው። እውነተኛ ታሪክ ነው ማለት ነው። እስከ መጨረሻው ተከታተሉ። ባለ ታሪካችን የተወለደው ጋህላወር በምትባል ምድር ውስጥ ነው። ተራራ አለ። ይህ ግዙፍ ተራራ መንደሯን እንደ ግዙፍ ግድግዳ ገልግሎ ይዟት ነበረ። የተራራ ለውጭው ዓለም ውበት ሊሆን ይችላል፣ ለጋህላወር ሰዎች ግን የቁም እስር ቤት ነበር። የመንደሩ አፈር ለምነት የለውም። ድንጋይ የሰለቸው፣ ውሃ የጠማውና አቧራ የለበሰ መሬት ነው ያለው። ትናንሽ የጭቃ ጎጆዎች በተራራው ጥላ ስር ተሰብስበው ይታያሉ። በእነዚህ ጎጆ ውስጥ የሚኖሩ ሰዎች ተስፋቸው እንዳፈሮ እየደረቀ ነው። ህይወታቸው የሚጀምረው ድንጋይ ላይ ነው፣ የሚጨርሱትም ድንጋይ ላይ ነው። የታሪካችን ዋና ገጸ ባህሪ ዳሽራት ማንጂ ይባላል። እንደ ኢሮፒያን አቆጣጠር በ1934 አካባቢ በዚች በተረሳች መንደር ውስጥ ተወለደ። እናቱ በጭቃ ወለል ላይ በህመም ስትጮህ፣ አባቱ ከውጭ ሆኖ የሚመለከተው ተራራውን ነበር። ያ ተራራ ለወላድ እናት የሚሆን መድኃኒት ወደ መንደሯ እንዳይመጣ፣ የታመመ ሰው ደግሞ ሐኪም ቤት ሄዶ እንዳይታከም ወይም ሐኪም ወደ እነሱ እንዳይመጣ መንገድ የዘጋ ጨካኝ ጠላታቸው ነበር። ዳሽራት ሲያድግ መጀመሪያ የተማረው ቃላትን ሳይሆን ረሃብን ነበር። ሆዱ በረሃብ ሲጮህ እናቱ ጥቂት እህል ፍለጋ በባላባቶች እርሻ ላይ ስትደፋ ትውላለች። ዳሽራት በባዶ እግሩ በጋለ ድንጋይ ላይ እየሮጠ ያደገ ህፃን ነው። እግሮቹ በልጅነታቸው መሬት ስለለመዱ ህመምን መቋቋም የግዴታ የህይወቱ አንዱ አካል ነበር። በመንደሩ ውስጥ ያለው ትልቁ ህመም ግን ረሃብ ብቻ አልነበረም፣ የሰዎችም ንቀትና አድሎ ጭምር እንጂ። የዳሽራት ቤተሰቦች ሙሳሃር በመባል ይጠራሉ። በከፍተኛ ደረጃ ባሉ የህብረተሰብ ክፍሎች ዘንድ እንደ ሰው የማይቆጠሩ አፈር ላይ የሚልኩ ተደርገው የሚታዩ ማህበረሰቦች ማለት ነው። ዳሽራት ትምህርት ቤት ሄዶ አያውቅም፣ ምክንያቱም ትምህርት ቤቱ ከተራራው ማዶ ነው። መንገዱ ደግሞ ለነሱ አይነት ሰዎች አልተፈቀደም። አባቱ ሁልጊዜ እንዲህ ይለው ነበር፣ ልጄ ሆይ እኛ የተፈጠርነው ሌሎችን ለማገልገል ነው። ድንጋዩን ተሸከም፣ የሰዎችንም አፈር ቆፍር፣ ዝም ብለህ ሰዎችን እየታዘዝክ ገንዘብ ለማግኘት ሞክር ይለው ነበር። ዳሽራት ግን አባቱን ሲያይ በውስጡ እሳት ይነድ ነበር። የአባቱ ጎንበስ ማለት፣ የእናቱ እንባና የመንደሩ ሰዎች ዝምታ አልዋጥ አለው። ያ ግዙፉ ተራራ የመንደሩን መንገድ ብቻ ሳይሆን የሰዎችን ህሊናም የዘጋ ይመስለው ነበር። ዳሽራት የ13 ዓመት ታዳጊ እያለ አባቱ ለአንድ ጨካኝ ባላባት የጉልበት ሰራተኛ አድርጎ ሊሸጠው ይወስናል። በዚያች ምሽት ዳሽራት እንቅልፍ አልወሰደውም። ከጎጆ ወጥቶ ወደ ተራራው ተመለከተ። ጨለማው እንደ ግዙፍ ጭራቅ ተጋርጦበታል። ይህ ተራራ ካላቆመኝ ማንም አያቆመኝም ብሎ ለራሱ ቃል ይገባል። ያለምንም ስንቅ ያለምንም መመሪያ በዚያ በጨለማ ተራራውን አቋርጦ ለመሸሽ ይወስናል። ድንጋዮቹ እግሩን ሲሰነጥቁት፣ እሾሁ ልብሱን ሲቀደው፣ እርሱ ግን ወደ ኋላ አልተመለከተም ነበር። በዚያች ሌሊት ጋህላወርን ብቻ ሳይሆን አባቱ የነገረውን ሰዎችን ተገዢ ሁን የሚለውን ንግግርም ሁሉን ነገር ጥሎ ይጠፋል። መንገዱ ዳንባድ ወደሚባል የከሰል ማዕድናት ወዳለበት ቦታ ወሰደው። በዚያም ለዓመታት በጥቁር ጭስና በከባድ ድንጋይ መካከል መኖር ቀጠለ። ጡንቻዎቹ ጠነከሩ፣ ወገቡ እንደ ብረት ሆነ። ከድንጋይ ጋር መታገልን፣ ተራራውን መጋፈጥንና ብቸኝነትን እዚያው ተማረ። ነገር ግን በውስጡ አንድ ድምፅ ሁልጊዜ ይጮህ ነበር፣ ዳሽራት ወደ ጋህላወር ተመለስ፣ ያ ተራራ ገና አልተሸነፈም። ሰዎች አሁን መሰረተ ልማት እያገኙ አይደለም፣ ትምህርት ቤት እያገኙ አይደለም፣ ሕክምና እያገኙ አይደለም የሚል ድምፅ ውስጡ ይጮህ ነበር። ዳሽራት ከዓመታት በኋላ ወደ ጋህላወር ሲመለስ ያ የፈራና የተሸበረ ህፃን አልነበረም። የዳንባድ የከሰል ማዕድን ስራ ሰውነቱን እንደ ብረት አጠንክሮታል። ደረቱ ሰፍቷል። እጆቹ የከበዱ ድንጋዮችን በመፈንቀል የጎረበጡና ጠንካራ ሆነዋል። በፊቱ ላይ ግን አሁንም ያ የማይጠፋው ወኔ ይታይ ነበር። ወደ መንደሩ ሲቀርብ መጀመሪያ የተቀበለው ያው ግዙፍና ደረቅ ተራራ ነበር። ተራራው ምንም አልተለወጠም። አሁንም እንደ ትላንቱ በዝምታ ተገትሮ መንደሯን በንቀት የሚመለከታት ይመስላል። ዳሽራት ወደ መንደሩ ሲገባ አባቱ አርጅተዋል። ጎጃቸውም ይበልጥ አጎንብሳለች። መንደሩም እንደ ድሮ በድህነትና በአቧራ ተወጣለች። ነገር ግን በዚህ ሁሉ መከራ ውስጥ ዳሽራት አንድ ብሩህ ነገር አገኘ። እሱም የወደፊት ሚስቱ ፋልጉኒ ዴቪ ነበረች። ፋልጉኒ ከዳሽራት ጋር
የልጅነት ውቅ የነበራት ቢሆንም አሁን ግን የምታምርና እርጋታን የተላበሰች ወጣት ሆናለች። ዳሽራት ወደ መንደሩ በተመለሰ በመጀመሪያው ሳምንት ነበር ፋልጉኒን የተመለከታት። በዚያ ድርቅ በመታው መሬት ላይ ፋልጉኒ እንደ ጸደይ አበባ ነበረች። ፈገግታዋ የዳሽራትን የዓመታት ድካም የሚያስረሳ ነበር። ቤተሰቦቻቸው ቀደም ብለው በልጅነታቸው ሊያጋቧቸው ቃል ተገባብተው የነበረ ቢሆንም ነገር ግን ዳሽራት በመጥፋቱና በድህነቱ ምክንያት የፋልጉኒ አባት ጋብቻውን ለመሰረዝ ፈልገው ነበር። ዳሽራት ግን በጋህላዋ ተራራ ስር ቆሞ ይቺን ሴት ካላገባው ማንን አገባለሁ የሚል ጽኑ ውሳኔ ወሰነ። በድፍረት ወደ ፋልጉኒ ቤተሰቦች በመሄድ የነበረውን ተቃውሞ በንግግሩና በታታሪነቱ ማሸነፍ ቻለ። ዳሽራትና ፋልጉኒ ተጋቡ። ህይወት በድንገት ትርጉም ሰጠችው። ለዳሽራት ያ ተራራ አሁን እንደ ቀድሞ ያስፈራውም ነበር። ፋልጉኒ በየቀኑ ወደ እርሻ ቦታው ምሳ ይዛለት ትመጣለች። ያ ድንጋያማ መንገድ፣ ያ እሾህ የበዛበት ተራራ በእነሱ ፍቅር የተሸፈነ ይመስል ነበር። ፋልጉኒ ለዳሽራት ጥንካሬው ነበረች። በምትሰጠው ፍቅርና እንክብካቤ ዳሽራት በባላባቶች እርሻ ላይ የሚደክመውን ድካም የረሳው ነበር። በምሽት በጎጇቸው በር ላይ ተቀምጠው የወደፊት ህልማቸውን ያወራሉ። አንድ ቀን ልጆቻችን እንደኛ ሳይሆኑ በተሻለ መንገድ ይሄዳሉ፣ ከኛ የተሻለ ጥሩ የሆነ ህይወትን ይኖራሉ እያለ ዳሽራት ለፋልጉኒ ቃል ይገባላት ነበር። ነገር ግን ተራራው በዝምታ ይታዘባቸው ነበር። ዳሽራት በደስታው መካከል ፋልጉኒ ያንን አስፈሪ ተራራ እየወጣችና እየወረደች ውሃና ምግብ ስታመጣለት ሲያይ በውስጡ ስጋት ያድርበት ነበር። ተራራው ለፍቅራቸው እንቅፋት መሆኑን፣ የመንደራቸው ሰዎች ወደ ሆስፒታል እንዳይሄዱ ግንብ መሆኑን ሁልጊዜ ያስባል። ፋልጉኒ ነፍሰ ጡር ነበረች። ሆዷ እየገፋ ሲመጣ ተራራውን መውጣትና መውረድ እጅግ አስቸጋሪ የሆነባት መጣ። ዳሽራት አትምጪ ቢላትም እሷ ግን አንተን ሳላይ ዋልኩ ማለት ቀኔ ብሩህ አይሆንም፣ እንዴት ብሎ ቀን ይመሽልኛል እያለች በዚያ ጠባብና አደገኛ መንገድ ጉዞዋን ቀጠለች። ያ ተራራ ግን ለፍቅር ምህረት አልነበረውም። በአንድ ፀሐያማ ቀን ፋልጉኒ ለባሏ ምግብ ይዛ ተራራውን ስትወጣ እግሯ ድንገት ተንሸራተተ። ያ ድንገታዊ ክስተት የዳሽራትን ዓለም የሚያናጋ የጋህላወርንም ታሪክ ለዘላለም የሚቀይር አደጋ ነበር። ዳሽራት ከተራራው ማዶ ባለ እርሻ ላይ ሆኖ በከባድ ድካም ይሰራል። አይኖቹ ግን በየደቂቃው ወደ ተራራው አናት ይመለከታል። ፋልጉኒ ምግብና ውሃ ይዛ የምትመጣበትም ሰዓት ደርሷል። ፋልጉኒ ነፍሰ ጡር ስለነበረች በእያንዳንዱ እርምጃዋ ዳሽራት በሩቅ ሆኖ ይጨነቃል። ካሁን ወደቀች፣ ካሁን የሆነ ጉዳት ደረሰባት እያለ ይሰጋ ነበር። ፋልጉኒ በአንድ እጇ የውሃ እንስሯን ደግፋ በሌላ እጇ ለባሏ ያዘጋጀችውን ምግብ ይዛ በዚያ ጠባብና በድንጋይ በተሞላ መንገድ ላይ ትጓዛለች። ድንገት ግን የዓለም ሰዓት የቆመ መሰለ። የፋልጉኒ እግር በአንድ ልሙጥ ድንጋይ ላይ ተንሸራተተ። ያ አጭር ሰከንድ ለዳሽራት ዘላለማዊ ህመም ሆነ። ፋልጉኒ ሚዛኗን አንስታ ከቁልቁለቱ ላይ እየተንከባለለች ወደ ታች ወደ ገደሉ ወረደች። ዳሽራት የያዘውን መቆፈሪያ ጥሎ እንደ እብድ እየጮኸ ወደ ተራራው ግርጌ ሮጠ። ፋልጉኒ የሚለው ድምፁ በተራራው ድንጋዮች መካከል እያስተጋባ ይመለሳል። ተራራው ስር ሲደርስ ፋልጉኒ በደም ተለውሳ ያገኛታል። አይኖቿ ግማሽ በግማሽ ተከፍተዋል። ትንፋሿም እየተቆራረጠ ነበር። በዚያ በጣም የሚያስከፋው ነገር ግን እዚህ ጋር ነበር። ወደ ቅርብ ሆስፒታል ለመድረስ ያንን ተራራ ዞሮ 70 ኪሎ ሜትር መጓዝ ነበረበት። ተራራው ባይኖር ኖሮ ግን ሆስፒታሉ ያለው 15 ኪሎ ሜትር ርቀት ላይ ብቻ ነበር። ዳሽራት ባለቤቱን በጀርባው አዝሎ በደሙ እየተጨማለቀ በተራራው ዙሪያ ያለውን ረጅምና አድካሚ መንገድ መሮጥ ጀመረ። እያንዳንዱ ሰከንድ የፋልጉኒን ህይወት እየነጠቀው ነበር። ዳሽራት ሆስፒታል ሲደርስ አርፍዶ ነበር። ፋልጉኒ በጉዞ ላይ እያለች ህይወቱ አልፏል። ሆስፒታሉ ደረጃ ላይ ሲደርስ ሐኪሞቹ ረፍዷል ሲሉት ዳሽራት ዓለም በላዩ ላይ የተደፋች መሰለው። የሚወዳት ባለቤቱ፣ የልጆቹ እናት፣ የህይወቱ ብርሃን በዚያ ግልፍተኛ ተራራ ምክንያት ህይወቷ አለፈ። ዳሽራት ወደ መንደሩ የተመለሰው አስክሬኗን ተሸክሞ ነበር። መንደሩ በሙሉ በሐዘን ተዋጠ። ነገር ግን የዳሽራት ሐዘን እንደ ሌሎቹ አልነበረም። የእሱ ሐዘን ወደ ከባድ ቁጣ ተለወጠ። የፋልጉኒ ቀብር ከተፈጸመ በኋላ ዳሽራት ለ3 ቀናት ያህል ከተራራው ስር ተቀምጦ አፈጠጠበት። ተራራው ዝም ብሎ ይቆማል። ዳሽራት ግን በውስጡ እንዲህ ነበር። አንተ ኩሩ ተራራ፣ ዛሬ የልጆችን እናት ነጥቀኸኛል። ብዙዎችን ገለሃል፣ ብዙዎችን ከዓለም ለይተሃል። ነገር ግን እምልልሃለሁ አንተን ሳልነቅልህና መንገዱን ሳላውጣው እኔም አልሞትም። የመንደሩ ሰዎች ዳሽራት አብዷል እያሉ ይሳለቁበት ነበር። እንዴት አንድ ሰው ብቻውን ተራራውን ይነዳል እያሉ ያላግጡበት፣ ያሾፉበት ነበር። ዳሽራት ግን የዳን
ከባድን የድንጋይ ስራ ልምዱን አስታወሰ። ጥቂት ንብረቶችን ሽጦ አንድ መዶሻና አንድ መቆፈሪያ ገዛ። እንደ አውሮፓውያን አቆጣጠር በ1960 አንድ ጧት ላይ ዳሽራት ወደ ተራራው ግርጌ ሄደ። የመጀመሪያውን የመዶሻ ምት በግዙፍ ድንጋይ ላይ አሳረፈ። ታክ የሚለው ድምፅ በጋህላወር ሸለቆ ውስጥ አስተጋባ። ያ ድምፅ የ22 ዓመት ትግል መጀመሪያ ነበር። ዳሽራት መዶሻውን ከፍ አድርጎ በድንጋዩ ላይ ሲያሳርፍ የተራራው ግዙፍነትና የእርሱ መሳሪያ አነስተኛነት ሰማይና ምድር ያህል ይራራቁ ነበር። መዶሻው ሲያርፍ የሚፈናጠረው ብልጭታ በዳሽራት አይኖች ውስጥ ካለው ቁጣ ጋር ይመሳሰላል። የመጀመሪያዎቹ ጥቂት ቀናት በጣም አድካሚ ነበሩ። እጆቹ በደም ይጨማለቃሉ፣ ትከሻው ደግሞ በከባድ ድካም ይዝላል። ነገር ግን በደከመ ቁጥር የፋርጉኒን የደም መከታና ያንን አስከፊ መንገድ ያስባል። የመንደሩ ሰዎች ዳሽራት ድንጋይ ሲፈልጥ ሲያዩት አንተ ምስኪን ይህን ግዙፍ ተራራ በመዶሻ ልትንድ ነው? እንዴት አንተ ብቻ እንትንዷል ይህን ግዙፍ ተራራ እያሉ ይሳለቁበት ነበር። አንዳንዶቹ ደግሞ ከምትባክንና እንደዚህ ከምትለፋ ሄደህ እንደኛ አፈር ቆፍረህ እህል አታመጣም ከስብህ አትበላም እያሉ ይመክሩት ነበር። ዳሽራት ግን መልሱ ዝምታና ስራ ብቻ ነበር። እብድ ነው ካሉት እብድ ነኝ ይላቸዋል። እብድ ብትሆን እንጂ እብድ ባትሆንማ እንደዚህ አይነቱን ትልቁን ስራ አትጀምረውም እያሉ ይሳለቁበት ነበር። ሰዎች ሲሳለቁበት፣ እርሱ ግን በተራራው አካል ላይ ጥቂት ሴንቲሜትር የሚሆን ስንጥቅ ፈጥሮ ነበር። ያቺ ትንሽ ስንጥቅ ለዳሽራት የተስፋ ብርሃን ነበረች። አንዳንድ ጊዜ ከባድ ድርቅ መንደሩን ያጠቃታል። ሰዎች መንደሩን ጥለው ሲሸሹ፣ ዳሽራት ግን ተራራውን ጥዬ አልሄድም ብሎ በዚያው ቀረ። የሚበላው ሲያጣ የዛፍ ቅጠሎችን ይበላል። የሚጠጣው ሲጠፋ ደግሞ በድንጋዮች መካከል የሚገኙ ትናንሽ ፍሬዎችን ይጠጣ ነበር። ሰውነቱ ከስቶ አጥንቱ ወጣ። ቆዳው በፀሐይ ተቃጥሎ እንደ ከሰል ጠቆረ። ነገር ግን መዶሻውን የሚያነሱት እጆቹ አልደከሙም ነበር። ዳሽራት ከተራራው ጋር ማውራት ጀመረ። ብቻውን ስለሆነ ብቸኛ ጓደኛው ያው ጠላት የሆነ ተራራ ነው። ዛሬ በደንብ ደክመሃል፣ ነገ ደግሞ የበለጠ አደክመሃለሁ ይለው ነበር። ተራራው ደግሞ በናዳና በከባድ ንፋስ የሚመልስለት ይመስላል። አመታቶች አለፉ። 1 ዓመት፣ 2 ዓመት፣ 5 ዓመት። አሁን ዳሽራት የፈለጣቸው ድንጋዮች ተራራውን ለሁለት መክፈል ጀምረዋል። ሰዎች መሳለቃቸውን ትተው ይሄ ሰው እውነትም ሊያደርጉ ይሆን እንዴ? ይሄን ተራራ ሊንዶ ይሆን እንዴ? ብለው በግርምት መመልከት ጀምረዋል። አንዳንዶችም ቀስ እያሉ ምግብ ማምጣት፣ ውሃ ማምጣት፣ የደከመ መዶሻውን መሳል ጀመሩ። ዳሽራት ግን አሁንም ብቻውን ነበር። 22 ዓመታት እንደሚፈጅበት ባያውቅም መጨረሻው ግን የድል እንደሚሆን ያውቅ ነበር። አሁን ዳሽራት መዶሻውን ማንሳት ከጀመረ 10 ዓመታት አልፈዋል። የተራራው ግርማ ሞገስ እየቀነሰ መጥቷል። መሃል ለመሃል ትልቅ ስንጥቅ ይታያል። ይህም ዳሽራት ብቻውን የቆፈረው የድል ጎዳና ምልክት ነው። አሁን ተራራው ለሁለት እየተከፈለ ነው። የድንጋይ ናዳዎች በየቀኑ ሲወርዱ የመንደሩ ሰዎች በድንጋጤና በግርምት ይመለከታሉ። ዳሽራት ግን አሁንም ያው ነው። የቆሸሸ ጨርቅ የለበሰ፣ ቆዳው የጠቆረና አይኖቹ በተስፋ የሚበሩ ነበሩ። የዳሽራት ታሪክ ከጋህላወር መንደር አልፎ ወደ ከተሞች መድረስ ጀመረ። አንድ ሰው ብቻውን ተራራ እየናደ ነው የሚል ወሬ የጋዜጠኞችን ቀልብ መሳብ ጀመረ። አንዳንድ የክልል ጋዜጠኞች ወደ ጋህላወር መጥተው ዳሽራትን ሲያዩት ያዩትን ማመን አቃታቸው። ለምን መንግስትን እርዳታ ጠየቅም ብሎ ሲጠይቁት ዳሽራት የሰጠው መልስ ታሪካዊ ነበር። መንግስት እስኪመጣ መጠበቅ እኮ ተራራው በብዙ ሰዎች ህይወት ላይ ብዙ ጉዳት እስከሚያደርስ ድረስ፣ ሰዎችን እስከሚያጠፋ እስከሚቀስፍ ድረስ መጠበቅ ነው ይላቸው ነበር። ታሪኩ ታዋቂ የሆነ ሲመጣ ግን ሌሎች ችግሮች መፈጠር ጀመሩ። የመንግስት ባለስልጣናትና የደን ጥበቃ ሰራተኞች ወደ ቦታው መጡ። ይህ ተራራ የመንግስት ንብረት ነው፣ ያለ ፈቃድ መቆፈር አትችልም በማለት ስራውን ሊያስቆሙት ሞከሩ። ዳሽራት ግን በቁጣ እንዲህ አላቸው፣ ባለቤቴ በዚህ ተራራ ምክንያት ስትሞት የት ነበራችሁ? መንገዱ በሌለበት ጊዜ የት ነበራችሁ? እኔ የምቆፈረው ድንጋይ ሳይሆን የሰዎችን ህይወት የሚያድን መንገድ ለማውጣት ነው እየቆፈርኩ ያለሁት እንጂ የመንግስት ልማት ለማፍረስ ፈልጌ አይደለም እያለ ይመልስላቸው ነበር። አንዳንዶቹ ደግሞ ሊያስሩትም ዝተዋል። ዳሽራት ግን ብታስሩኝም እስር ቤት ውስጥ ሆኜ እንኳን ድንጋይ መፍለጤን አላቆምም እያለ በወኔ ይመልስላቸው ነበር። የመንደሩ ሰዎች አሁን ከዳሽራት ጎን መቆም ጀምረዋል። የዳሽራት ጽናት ሰዎችን አንድ አደረገ። በስተመጨረሻም ባለስልጣናቱ የህዝቡን ቁጣ በመፍራት ወደ ኋላ አፈገፈጉ። አንድ ሰው በተራራው ስንጥቅ ውስጥ ሆኖ ሲመለከት ከማዶ ያለውን ሜዳ ማየት ይችላል። ለዓመታት ተዘግቶ የነበረው ሰማይ አሁን በጠባብ መንገድ በኩል ብቅ ማለት ጀምሯል። ዳሽራት በዚያ ጊዜ በደስታ አለቀሰ።
የፋልጉኒ መንፈስ አብራው እንዳለች ተሰማው። ይሁን እንጂ መንገዱ ገና አልተጠናቀቀም ነበር። ድንጋዮቹ ይበልጥ ጠንካራ ወደ ሆኑበት ጥልቀት እየደረሰ መጣ። መዶሻው በየቀኑ ይሰበራል፣ እጆቹም ደም ይፈሳቸዋል። ነገር ግን ተራራው መሸነፍ መጀመሩን ዳስራት ስላወቀ ከመቼውም ጊዜ በላይ በኃይል መስራቱን ቀጠለ። አመቱ እንደ አውሮፓውያን አቆጣጠር 1982 ነው። ዳስራት ማንጂ አሁን ሽበት ወረሰው ፊቱ ላይ የአመታት ድካም መስመሮች የታተሙበት ሽማግሌ ሆኗል። ነገር ግን መዶሻውን ሲያነሳ አሁንም ያ የ25 ዓመት ወጣት ይመስል ነበር። አንድ ጠዋት ዳስራት የመጨረሻውን ግዙፍ ድንጋይ ፈንቅሎ ሲጥል በጋህላር ተራራ መሃል 110 ሜትር ርዝመት፣ 10 ሜትር ስፋትና 8 ሜትር ከፍታ ያለው ግዙፍ መንገድ በይፋ ተከፈተ። የመንደሩ ሰዎች በድንጋጤ ቆመው ተመለከቱት። ለዘመናት 70 ኪሎ ሜትር ርቆ የነበረው ሆስፒታልና ከተማ አሁን በ15 ኪሎ ሜትር ርቀት ላይ ብቻ ይገኛል። ዳስራት መዶሻውን መሬት ላይ አስቀምጦ ወደ ሰማይ ተመለከተ። በአይኑ ላይ የእንባ ዘለላዎች እየፈሰሱ በውስጡ ለፋልጉኒ እንዲህ አለ፣ አደረግኩት፣ ቃል በገባሁት መሰረት መንገዱን አወጣሁት እያለ ይናገር ነበር። መንገዱ ሲከፈት የመንደሩ ህይወት በቅጽበት ተለወጠ። ልጆች ወደ ትምህርት ቤት መሄድ ጀመሩ። እናቶች ወደ ሆስፒታል በቶሎ መድረስ ቻሉ። ገበሬዎችም ምርታቸውን ወደ ከተማ ለማውጣት ቀላል ሆነላቸው። ዳስራት ግን ይህን ሁሉ ያደረገው ለዝና ወይም ለገንዘብ አልነበረም። ያደረገው ሌላ ሰው እንደሱ የሚወደውን ሰው እንዳያጣ፣ ብዙ ሰዎችን ከሞት ለመታደግና የመንደሩ ሰዎች መሰረተ ልማቶችን እንዲያገኙ ለማድረግ ነበር። የህንድ መንግስት የዳስራትን ስራ በማድነቅ ፓድማሽሪ የተባለውን ታላቅ ሽልማት አዘጋጀለት። ቢሆንም ዳስራት ለሽልማቱ ምንም ግድ አልነበረውም። በአንድ ወቅት እንዲህ ብሎ ተናግሯል፣ ይቺ መንገድ የኔ አይደለችም፣ የሰዎች ነው። እኔ ግን አምላኬ የሰጠኝን ስራ ጨርሻለሁ በማለት ይናገር ነበር። ዳስራት ማንጂ እንደ አውሮፓውያን አቆጣጠር ነሐሴ 17 ቀን 2007 ከዚህ ዓለም በሞት ተለየ። ህይወቱ ሲያልፍ የመንግስት የክብር የቀብር ስነ ስርዓት ተደረገለት። በመቶ ሺዎች የሚቆጠሩ ሰዎች በለቅሶ ሸኙት። ነገር ግን እርሱ አልሞተም ነበር። በየቀኑ በዚያ መንገድ በሚያልፉ ህፃናት፣ በዳኑ እናቶችና በተራራው ስንጥቅ ውስጥ በሚያልፈው ነፃ አየር ውስጥ ህያው ሆኖ ይኖራል። በመንገዱ መግቢያ ላይ አሁንም የዳስራት ማንጂ ምስል ቆሟል። ያ ምስል ለሰው ልጅ ሁሉ የሚነግረው አንድ ትልቅ ምልክት አለ። ፍቅር ካለህ፣ ጽናት ካለህና ዓላማ የሰው ልጅ መጥቀም ከሆነ ተራራም ቢሆን በፊትህ ይንበረከካል።